ሰላም ዩቲዩብ እንደምን አላችሁ? ዛሬ በአዲስ ቪዲዮ ወደ እናንተ መጥቻለሁ። በዛሬው ቪዲዮ በቢሾፍቱ ከተማ ከሚገኙ 7 ሐይቆች መካከል አንዱ የሆነ አርሰዴ ሐይቅ ላይ ይገኛለሁ። ቪዲዮውን እስከ መጨረሻ ይከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሌትስ ጎ። እሺ ጋይስ አሁን መነሻችንን ከከተማ እናረግና ወደ ሆራ አርሰዴ መንገድ ይዘን ወደ ሆራ ሐይቅ እንሄዳለን። አብራችን ቆዩ። ጋይስ አሁን በስተመጨረሻ ወደ ውስጥ እየገባን እንገኛለን። ሐይቅ ውስጥ ምን አይነት ቫይብ እንዳለው እንመለከታለን። ያብረን ወደ ውስጥ እሺ ጋይስ በመግቢያ ላይ እንደነገርኳችሁ ይህ ስፍራ በቢሾፍቱ ከተማ ነው የሚገኘው። ከአዲስ አበባ 45 ኪሎ ሜትር ርቀት ላይ ይገኛል እና ይህ ስፍራ የቱሪስት መዳረሻ ነው እና እስቲ ሄደን እንመለከታለን። ድጋሜ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ላይክ አድርጉ።
ጋይስ አሁን ደግሞ ለስፍራው ትንሽ አንዳንድ ነገር ልንገራ። ዛሬ የምንገኝበት እንደነገርኳችሁ በመግቢያዬ ላይ በኢትዮጵያ የሚገኘው በጣም ውብ የተፈጥሮ ስፍራ መካከል አንዱ የሆነው የሆራ አርሰዴ ሐይቅ ላይ እንገኛለን። ይህ ሐይቅ በቢሾፍቱ ከተማ አካባቢዎች የሚገኝ ሲሆን በእሳተ ገሞራ ፍንዳታ የተፈጠረ የክሬተር ሐይቅ ነው። በዙሪያው የተሸፈነ አረንጓዴ ዛፎች፣ ንጹህ አየር እና የተረጋጋ ውሃ ለጎብኚው የማይረሳ ተሞክሮ ይፈጥራል። ሆራ አርሰዴ ሐይቅ ለመዝናናት፣ ለፎቶ ማንሳት፣ ለእግር ጉዞ፣ የተፈጥሮ ውበት ለመደሰት ተመራጭ ቦታ ሊሆን ችሏል። የተለያዩ በጠዋትና በምሽት የሚታዩ የፀሐይ መውጫና መግቢያ ለእይታ እጅግ አስደናቂ ናቸው። የኢትዮጵያ በተፈጥሮ ሀብቷ የታወቀች ሀገር እንደመሆኗ መጠን ሆራ አርሰዴ ሐይቅም ከዚህ ውበት አንዱ ምሳሌ ሊሆን ችሏል። ይህ ስፍራ ከተፈጥሮ ውበት በተጨማሪ ሆራ አርሰዴ ለኦሮሞ ሕዝብ ትልቅ ባህላዊና መንፈሳዊ እሴት አለው። እዚህ የሚከበረው ኢሬቻ በዓል በኢትዮጵያ ከሚከበሩ ትላልቅ በዓላት መካከል አንዱ ነው። ኢሬቻ የምስጋናና የሰላም፣ የአንድነት፣ የተፈጥሮ አክብሮት በዓል ነው። በዚህ ቀን ሰዎች ለፈጣሪያቸው በሰላም ስላሳለፋቸው ዘመናት ምስጋና ያቀርባሉ። አዲሱ ወቅትም በተስፋ ይቀበላሉ። ብዙ ተሳታፊዎች በእጃቸው አረንጓዴ ሳርና አበባ ይዘው ወደ ሐይቁ ይመጣሉ። ውሃውን በመንካት የምስጋና የሰላም ምልክት ያደርጋሉ። በኢሬቻ ወቅት ከመላው ከኢትዮጵያ በሚሊዮኖች የሚቆጠሩ ሰዎች ወደ ቢሾፍቱ ይመጣሉ። በተጨማሪም ከአፍሪካ፣ ከአውሮፓ፣ ከአሜሪካ እንዲሁም ከኢሲያ ከሌሎች ዓለም ክፍሎች የሚመጡ ቱሪስት ተመራማሪዎች እና የኦሮሞ ማህበረሰብ አባላት በዓሉን ለመመልከት ለመሳተፍ ይገኛሉ። ይህ ኢሬቻ በዓል ከዓለም አቀፍ ትኩረትን ያገኘ ባህላዊ በዓል መሆኑ ያሳያል። በዓሉም ቀን የባህል አልባሳት፣ የባህል ሙዚቃዎችን፣ ጭፈራዎችን እና የተለያዩ ባህላዊ ስነ ስርዓቶችን ያካሂዳሉ። ይህ ለጎብኚዎች የኦሮሞ ባህል በቅርብ የሚያውቁበት ልዩ እድል ይፈጥራል። ሆራ አርሰዴ ሐይቅ የተፈጥሮ ውበትን፣ የባህል ክብርን እና የህዝቦች አንድነትን በአንድ ላይ የሚያሳይ ልዩ ስፍራ ነው። ይህ የተፈጥሮ ባህላዊ ሀብት በመጠበቅ ለቀጣይ ትውልድ ማስተላለፍ የሁላችንም ኃላፊነት ነው።
በቅርብ ዓመታት በኋላ ቦታው በልማት ስራዎች ይበልጥ ለጎብኚ ምቹ ሆኗል። በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ዘመን በአካባቢው የመዳረሻ ልማት፣ የእግረኛ መንገዶች፣ የመመልከቻ ቦታዎች እና የአረንጓዴ አካባቢ ማሻሻያ ተከናውነዋል። እነዚህ ልማቶች ቦታውን ለቤተሰብ፣ ለቱሪስቶች እና ለስፖርት ወዳጆች ይበልጥ ማራኪ አድርጎታል። ብዙ ጎብኚዎች የሆራ ተራራ የእግረኛ መንገድ አረንጓዴውን አካባቢዎችን ከእንጦጦ ፓርክ የተፈጥሮ ድባብ ጋር እንደሚመሳሰል ይገልጹታል። ሁለቱም ቦታዎች ንጹህ አየር፣ አረንጓዴ እይታ እና ለእግረኛ ጉዞ ምቹ መንገዶች አሏቸው። ሆኖም እያንዳንዱ ቦታ የራሱ ልዩ የተፈጥሮ ገጽታ እንዳለው ማስታወስ ያስፈልጋል። የሆራ ተራራ መንገዶች በጠዋትና በማታ ለእግር ጉዞ፣ ለመሮጥና ለብቃት ልምምድ ተመራጭ ናቸው። ብዙ ሰዎች ንጹህ አየሩን ለመተንፈስ እና ከዕለታዊ ውጥረት ለመላቀቅ ይጎበኙታል። እሺ ጋይስ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ በሌላ እስከምንገናኝ ሰላም ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።